አረ አሚና የት ነሽ? አሚና የምትባሉ ልጆች ስሙማ፣ እውነት እንደስማችሁ ናችሁ ወይ? ትርጉሙን አሁን ልነግራችሁ ነውና አዳምጣችሁ እውነት እንደስማችሁ ከሆናችሁ ኮሜንት ላይ አዎ ነኝ እያላችሁ አሳውቁ። ዳይ ወደ ትርጉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ አሚና የሚለው ስም የአረብኛ አመጣጥ ያለው ሲሆን ዋና ትርጉሙ ታማኝ፣ የተመነች፣ እሙን ወይም ሰላማዊ፣ አስተማማኝ ማለት ነው። የስሙ ዋና ዋና ትርጉሞችና መገለጫዎች ታማኝና እሙን፣ በሰው ዘንድ እምነት የሚጣልባትና ሚስጥር ጠባቂ የሆነችን ሴት ያመለክታል። ሰላማዊና ደህንነት ያላት ማለት ደግሞ ከፍርሃት ነፃ የሆነች ሰላምና እፎይታን የምትሰጥ ማለት ነው። ታሪካዊና ሃይማኖታዊ ክብሩን ደግሞ ስንመለከት የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እናት ስም አሚና ቢንት ወህብ በመሆኑ በሙስሊሙ ማህበረሰብ ዘንድ ትልቅ ቦታና ፍቅር የሚሰጠው ስም ነው። ከዚሁ ጋር የይዤ ለአሚና አጠር ያለች ግጥም ጣል ላደርግላት ፈለኩና እንዲህ አሉ። ስሟ ነው አሚና እሙን ታማኟ፣ በፍቅር በሰላም አሸብርቃ የተገኘችዋ፣ የስሟ ወራረድ የታማኝነት ምልክት፣ በሰው ዘንድ የታመነች የከበረች በምግባር። አሚና ማለት የሰላም መኖሪያ፣ የእምነትና ፍቅር የልብ መጠለያ። የአንቺስ ነገር ስምሽን መስለሽ በደግነትሽ ልብን ትገዣለሽ ብዬ እቋጫለሁ። ከወደዳችሁት ላይክ እና ሼር በማድረግ እንደዚሁም ደግሞ አሚና ለሚባሉት ጓደኞቻችሁ በጠቅላላ ሼር አድርጉላቸው። እሺ። እና ደግሞ ማለት ነው ዩቲዩብ ቻናሌንም ሳብሪን ቲዩብ ይባላል እና ሰብስክራይብ በማድረግ ትብብራችሁ እንድታሳዩኝ እጠይቃችኋለሁ በትህትና። ይመቻችሁ። ሰላም አለይኩም ወራህመቱላህ።